ሰላም ጤና ይስጥልኝ የቡና ስኮላርሺፕ ቤተሰቦች ዛሬ የስዊድን ሀገር የሚገኙ ዩኒቨርሲቲዎች ውስጥ አድሚሽን አግኝቶ ስኮላርሺፕ አግኝቶ ለመምጣት ከዚህ በፊት በላይቭ ስናስተላልፍላችሁ ቆይተናል። ምን አይነት ስቴፖች መከተል እንዳለብን ምን ማድረግ እንዳለብን አንዳንድ ነገሮች ስናገር ቆይተናል። ዛሬ አጠር ያለ ቪዲዮ ሰርተን ለቅላችሁ አስበን ነው ሙሉ ስቴፑን ለማሳየት ያህል እንሞክራለን። ድጋሚ በአጭር ቪዲዮ ማለት ነው። የመጀመሪያው ጉግላችን ላይ ሄደን ወይም ደግሞ የትኛውም ሰርች ኢንጂን ላይ በመጠቀም ይሄንን እንጽፋለን። ዩኒቨርሲቲ አድሚሽንስ እዚህ ጋር ስለጻፍኩት ይመጣልኛል። ዩኒቨርሲቲ አድሚሽንስ ስዊድን የሚል እሱን ትልካላችሁ። ዩኒቨርሲቲ አድሚሽንስ ስዊድን የሚለውን ከነካችሁ በኋላ እሱ ሲመጣ እሱን ትልቅ ታደርጋላችሁ። ዩኒቨርሲቲ አድሚሽንስ ይሄንን ከነካችሁ በኋላ አፕላይ ቱ ኮርስስ ኤንድ ፕሮግራምስ ኢን ኦል ኦፍ ስዊድን የሚል አለ። እሱን ትነካላችሁ። በመቀጠል የሚቀጥሉት ስቴፖች ጋር እንሄዳለን ማለት ነው። ከዚህ በፊት አካውንት ከነበራችሁ ሎጊን ትላላችሁ፣ አለበለዚያ አካውንት ክሬት ማድረግ አለባችሁ ማለት ነው። እንደምታዩት አፕላይ ቱ ኮርስስ ኤንድ ፕሮግራምስ ኢን ኦል ኦፍ ስዊድን የሚል አለ። አዲስ ከሆናችሁ በአዲስ መልኩ አካውንት ክሬት ማድረግ አለባችሁ ማለት ነው። አካውንት ክሬት ለማድረግ እንደምታዩት እዚህ ጋር ሎጊን ይላል። how to log in to university admissions universityadmissions.se ነው። ኢሜይላችሁን ታስገባላችሁ፣ ፓስወርድ ታስገባላችሁ። ሎጊን ይሄ ሎጊን ለማድረግ ነው። ነገር ግን አዲስ ሰው ከሆናችሁና አዲስ አካውንት ክሬት ማድረግ ካለባችሁ ኢሜይላችሁን እዚህ ጋር ክሬት አካውንት የሚለውን ትነካላችሁ። ክሬት አካውንት ይልና እዚህ ጋር ይሄ እንደ አንድ ዩዘር አካውንት ስለሚሆን ምን ማድረግ እንዳለባችሁ የሚያሳይ ነው። የተወሰነ ኢንፎርሜሽን ይሰጣችኋል፣ ማየት ትችላላችሁ። በመቀጠል እዚህ ጋር do you have a Swedish personal ID number ይላል። ስዊዲሽ ፐርሰናል አይዲ ነምበር ኢትዮጵያ እዚህ ሀገር ለሚኖር ካልሆነ በቀር ለሌላ ሀገር ስለማይኖረው ወይም ደግሞ ስዊድን ከዚህ በፊት የኖረ ሰው ካልሆነ እና በሌጋል የኖረ ፍቃድ የነበረው ሰው ነው ፐርሰናል ነምበር የሚኖረው። ፐርሰናል ነምበር የሌላችሁ ስለሆነና አብዛኞቻችሁ ከኢትዮጵያ ወይም ከሌላ አውሮፓ ወይም ሌላ ሀገር ሆናችሁ አፕላይ የምታደርጉ ከሆነ ኖትኑና ወደሚቀጥለው ትሄዳላችሁ ማለት ነው። ኢንተር ዮር ኢሜል አድረስ ይላል። ፓስወርድ ኢሜይላችንን እናስገባለን፣ ፓስወርድ እንሰጠዋለን። እንደገና ደግሞ በመቀጠል ደግሞ ኮንፊርም እናደርጋለን ማለት ነው። የሰጠነውን ፓስወርድ ሪኮመንድ የሚደረገው ስትሮንግ እንዲሆን ረዘም ያለና ካፒታል ሌተር፣ ስሞል ሌተር እና ሌላ ስፔሻል ካራክተሮች አሉት እንዲሆን ሪኮመንድ ይደረጋል። ኔክስት ይላችኋል። ከዛ የፖስት አድራሻ እና ሌሎችንም ታስገባላችሁ ማለት ነው። ከዛ ይሄንን የእንትኑን ጉዳይ ጨርሳችሁ ማለት ነው። ሞር አብረን እንድንሄድበት ካስፈለገ ዲቴይል ካስፈለገ አብረን መሄድ እንችላለን። ቤዚክሊ ግን ይሄ ነው ስኮላርሺፕ ወይም ደግሞ አድሚሽን ለማግኘት የሚሞክር ሰው ይሄንን ከብዶ ብለን አናስብም። ቤዚክሊ ይሄ ነው አካውንት ክሬት ለማድረግ የሚያስፈልገው። ቀጣይ ተመልሰን ወደ ኋላ እንሄድና የምንፈልገው ፕሮግራም ምንድነው የሚለው እናያለን ማለት ነው። ስለዚህ አፕላይ ቱ ኮርስስ ኤንድ ፕሮግራምስ ኢን ኦል ኦፍ ስዊድን የሚል አለ። ይሄ ፕላትፎርሙ የስዊድን መንግስት ፕላትፎርም ነው። ስዊድን መንግስት ለተለያዩ ዩኒቨርሲቲዎች ገንዘብ በመመደብ ዩኒቨርሲቲዎች ስኮላርሺፕ እንዲሰጡ እንዲያስተምሩ ከታክስ ፔየር የሚሰበሰብ ገንዘብ በመጠቀም የተዘጋጀ ፕላትፎርም ነው። እዚህ ውስጥ ሙሉ ስዊድን ሀገር ያሉ አብዛኞቹ በሚባል ደረጃ የተወሰነ ያሉ ሊኖሩ ይችላሉ፣ ግን አብዛኞቹ በሚባል ደረጃ እዚህ ውስጥ አሉ ዩኒቨርሲቲዎቹ ስዊድን ያሉት። እኔ ሪኮመንድ ማድረገው መጀመሪያ እዚህ ጋር አንድ ሰው የሚፈልገውን ቢጽፍ ጥሩ ነው ብዬ እላለሁ። ለምሳሌ ኢኮኖሚክስ ከሆነ ኢኮኖሚክስ ብሎ ሲጽፍ ኢኮኖሚክስ ብሎ ሲጽፍ የሚመጣላት አለ። ፋይንድ ኮርስስ እንለዋለን። እዚህ ጋር በጣም ብዙ ዝርዝር ያመጣልናል። ወደዛ ከመሄዳችን በፊት እዚህ ጋር እንደምታዩት ፊልተር የሚል አለ። ፊልተር እናደርገዋለን። አንደኛ አብዛኞቻችን ኮርስ አፕላይ ማድረግ የሚመጣ ሰው ሊኖር ይችላል፣ ግን ሞስትሊ ሪኮመንድ የሚደረገው ፕሮግራም ነው። ፕሮግራም እንለዋለን። እንዳልኳችሁ ከዚህ በፊት ላይቭ ላይ በተነጋገርነው በነበረን ፕሮግራም አብዛኛው ፕሮግራም ስኮላርሺፖች በተለይ ደግሞ ስኮላርሺፕ ያለው የማስተርስ ፕሮግራም ላይ ስለሆነ ማስተርስ የሚለውን እንሞክራለን ማለት ነው። የ120 ክሬዲት አወር ወይም ደግሞ በስዊድን ሀገር የሁለት ዓመት ማስተርስ ፕሮግራም እዚህ ጋር እንደምታዩት አሉ። ማስተርስ ኦፍ ሳይንስ ኢኮኖሚክስ አለ፣ ኢኮኖሚክስ ማስተርስ ፕሮግራም አለ። እንዲህ ያለን ስንሄድ በተለያዩ ዩኒቨርሲቲዎች አሉ። እዚህ ጋር ለምሳሌ ስቶክሆልም ስኩል ኦፍ ኢኮኖሚክስ አለ፣ በጣም ፕሬስቲጂየስ የሆነ ዩኒቨርሲቲ ነው። ሊኒያስ ዩኒቨርሲቲ አለ፣ ሊኒያ ዩኒቨርሲቲ ይባላል እዚህ ሀገር። ኡፕሳላ ዩኒቨርሲቲ አለ፣ ስዊዲሽ ዩኒቨርሲቲ ኦፍ አግሪካልቸር ሳይንስ ሎኬሽን ኡፕሳላ፣ ይሄም ኡፕሳላ ነው። ሶደርቶን ደግሞ እዚሁ ስቶክሆልም ያለ ሁዲንግ የሚባል አካባቢ ነው፣ ሳውዝ ስቶክሆልም።
ያለ ፕሮግራም ነው። አግሪካልቸራል ኢኮኖሚክስ ኤንድ ማኔጅመንት ማስተርስ ፕሮግራም አለ። ሶ እነዚህን ካየን በኋላ ለመጀመሪያ ማየት የሚገባን ምንድነው ሾሞር የሚለውን ነካና ለምሳሌ ይሄኛውን ካየን 120 ክሬዲት አወር የ2 ዓመት የማስተርስ ፕሮግራም ስቶክሆልም ስኩል ኦፍ ኢኮኖሚክስ የሚሰጥ ነው። ሶ ሾሞር የሚለውን ስናየው የተወሰነ ያብራራልናል ማለት ነው። ስለ ፕሮግራሙ ምን አይነት ፕሮግራም እንዳላቸው ማለት ሲለብሱ ምን አይነት ነው፣ ቀጥታ ደግሞ ክፍያው ስንት ነው። ይሄ በጣም ኤክስፔንሲቭ ነው። በአጠቃላይ ለፕሮግራሙ 360,000 የስዊዲሽ ክሮነር ወይም ደግሞ $36,000 አካባቢ ነው እና ኢትስ ቬሪ ኤክስፔንሲቭ የሚባል ፕሮግራም ነው። ስለዚህ ይሄንን እናያለን። አፕላይ ማድረግ የምንፈልግ ከሆነ ስቲል ስኮላርሺፕ የምናገኝበት ከሆነ ኢትስ ፖሲብል አፕላይ ማድረግ። ከዛ ግን ቀጥታ አፕላይ ከማድረጋችን በፊት የኔ ሪኮሜንዴሽን የዩኒቨርሲቲ ዌብሳይት ላይ በመግባት ስለ ኮርስ ሲለብሱ ማየት እንችላለን። ምን አይነት ፕሮግራም አለው የሚለው እናያለን። ይሄ ስለ ማስተርስ ፕሮግራም ኢን ኢኮኖሚክስ የሚል ፕሮግራማቸው ላይ ዩቲዩብ አለው። ዩቲዩቡንም መስማት እንችላለን። ለምሳሌ እዚህ ጋር የተወሰነ ያወራልና ስለሱ ማየት እንችላለን። ማስተርሱ ፕሮግራሙ ምንድነው የሚባለው፣ ፕሮግራም ስትራክቸሩ፣ አፕሊኬሽን እና አድሚሽኑ ምን እንደሆነ፣ ደብል ዲግሪ ማግኘት እንደሚቻል፣ ሌሎች ስቱደንቶች እዛ ተማሪ ያሉ አፍተር ግራጁዌሽን ምን ይመስላል፣ ፕሮግራም ስትራክቸሩ ምንድነው፣ ፕሮፌሽናል ፐርሰናል ዴቨሎፕመንት ዊዝ ሰፖርት ፍሮም ስቶክሆልም ስኩል ኦፍ ኢኮኖሚክስ በጣም እንዳልኳቸው ፕሬስቲጂየስ ነው። አይ ዶንት ኖ ሌሎች ዩኒቨርሲቲዎች በዚህ ሌቭል እንዳሉ አላቅም። በኢኮኖሚክስ ጋር በተገናኘ ክላስ ኮምፖዚሽን ለምሳሌ ኢንቴክ 2025 ላይ ነበራቸው። በአጠቃላይ 42 ተማሪዎች ናቸው። 52% ሴቶች ናቸው። ፎከስ ኤዲሽን ለምሳሌ ይሄንን ጂኤምቲኤ እየተፈተኑ ወይም ደግሞ ውጤት ያላቸው ወይም ጂአርኤ ውጤት ያላቸው ናቸው እዚህ ውስጥ እንደምታየው። ስለዚህ ከ42 ተማሪዎች ውስጥ እንዳልኩት 52% ሴቶች ናቸው፣ 22ቱ ሴቶች ናቸው፣ 22ቱ ስዊድናውያን ናቸው፣ 20%ቱ ደግሞ ኢንተርናሽናል ተማሪዎች ናቸው። ብዙ ኢንተርናሽናል ተማሪዎች አሉ። ከነዚህ ኢንተርናሽናል ተማሪዎቹ ለምሳሌ ካየን ናሽናሊቲያቸውን ካየን ስዊድን፣ ጀርመን፣ ኢንዲያ፣ ቤላሩስ፣ ጆርጂያ፣ ብራዚል፣ ስሎቬኒያ፣ ቻይና፣ ቱርኪ፣ ዩናይትድ ስቴትስ፣ ኒውዚላንድ፣ ስሎቫኪያ እነዚህ ሀገሮች አሉ ይሄንን ፕሮግራም የሚማሩ ማለት ነው። ፕሮግራም ስትራክቸሩ ማየት እንችላለን። አንደኛው ዓመት ላይ አድቫንስድ ማቴማቲክስ ፎር ኢኮኖሚክስ አናሊሲስ የሚባል አለ። ኢኮኖሜትሪክስ አለ። አድቫንስድ ማይክሮ ኢኮኖሚክስ ቲዮሪ። እነዚህ ነው ኢኮኖሚክስ የተማራችሁ ብዙዎቹ ታውቋቸዋላችሁ መጀመሪያ ዲግሪያችሁ የሆነ። ሁለተኛው ዓመት ላይ ደግሞ መርጣችሁ የምትወስዷቸው ኮርሶች አሉ ማለት ነው። በሰርድና ፎርስ ሴሜስተር ላይ ሞስት ፕሮባብሊ ቴሲስ ነው የሚሆነው ማለት ነው። እንደዚህ ዲቴይል ካየን በኋላ እኔ ፎከስ ላደርግ የምፈልገው እዚህ ላይ ስለ አድሚሽኑ ማየት እንችላለን ማለት ነው። ለምሳሌ ተመልሰን አፕሊኬሽን አድሚሽኑ እንዴት ነው የሚሆነው የሚል እዚህ ላይ ዲቴይል የሆነ እንትን አለ ማለት ነው። ኦኬ ስለዚህ አፕሊኬሽን ኦክቶበር 1 ጀምሮ ነው የተከፈተው። ይሄ አሁን ለምሳሌ በጣም የተለየ ነው። ኖቬምበር 15 ድረስ ነው። ኦልሬዲ የአፕሊኬሽን ዴድላይኑ አልፏል ማለት ነው። ይሄ ኤርሊ አፕሊኬሽን። ከዛ ግን እስከ ጀነራል አፕሊኬሽኑ ደግሞ እስከ 15 ጃንዋሪ ስለሚቀጥል ይሄ ነው። ማርች 16 ላይ የሴሌክሽን ውጤት ያሳያል። በጣም ኮምፒቲቲቭ የሆነ ተማሪዎች ናቸው እዚህ ላይ እንትን የሚሉት። ጠንካራ ውድድር አለበት ብዬ አስባለሁ ይሄ እዚህ ፕሮግራም ላይ መግባት። ቤዚካሊ እንደዚህ ካልን በኋላ ተመልሰን ስለ ሴሌክሽኑን እናያለን ማለት ነው። እንግዲህ ይሄንን ስናይ ስኮላርሺፕ አገኝበታለሁ ወይ፣ በከፍዬ ልማር ብችል ያዋጣኛል ወይ የሚለው ነገሮች ካየን በኋላ ነው ወደሚቀጥለው የምንገባው ማለት ነው። ለምሳሌ ሌላ ፕሮግራም ካየን ከነዚህ ውስጥ የኢኮኖሚክስ ያልነው አብዛኞቹ እንደምትዩት የ2 ዓመት ፕሮግራሞች ናቸው። ለምሳሌ ይሄኛውን ፕሮግራም ኢኮኖሚክስ ዳላርና ዩኒቨርሲቲ ያላቸውን ፕሮግራም ሾሞር ብንል ለምሳሌ በአጠቃላይ 48,000 ክሮነር ነው ፈርስት ሴሜስተር፣ በአጠቃላይ 96,000 ነው ሶሪ፣ የመጀመሪያ ክፍያው ደግሞ 48,000 ክሮነር ነው ማለት ነው። ይሄንን ማየት እንችላለን። ይሄ ምናልባት ለአብዛኞቹ ከፍተውን ካለ መማር ቢታሰብ $9,600 ነው በአጠቃላይ ለክፍያው ማለት ነው። ቲዩሽን ፊው የመኖሪያ ደግሞ ያንኑ ያህል ብንጨምርበት ወደ 18 ይጠጋል። ግን ስቲል በጣም ብዙ ስኮላርሺፖች አሉ። በተለይ ዳላርና ዩኒቨርሲቲ አሁን ይሄኛውን እያየን ያልነው ዳላርና ስለሆነ ማለት ነው። ይሄንን ፕሮግራም ለምሳሌ ሴሌክት ባረገው እዚህ ማይ ሴሌክሽን የሚለው ላይ እየጨመረልኝ ይሄዳል ማለት ነው። ለምሳሌ ይሄንን ሴሌክት ብለው ማይ ሴሌክሽን ላይ 1 ገብቶልኛል። በአጠቃላይ ስዊድን ሀገር አፕላይ ስናደርግ እስከ 4 ፕሮግራሞች አፕላይ ማድረግ እንችላለን። ግን ለነዚህ ሁሉ 4 ፕሮግራሞች 4 ዩኒቨርሲቲዎች አፕላይ ስናደርግ ክፍያው ግን አንድ ቦታ አንድ አማውንት ነው። ያም 900 ስዊዲሽ ክሮነር ነው በአንድ ጊዜ የምንከፍለው ማለት ነው። ኦኬ አሁን ዋናውን ስላየን ለምሳሌ አሁን ይሄንን ሰከንድ ይር ኦፍ ማስተርስ ፕሮግራም ኢን ፐብሊክ ሄልዝ ዊዝ ስፔሻላይዜሽን ኢን ሄልዝ ኢኮኖሚክስ ይሄንን እንምረጠው ዝም ብለን ኖርማሊ
አፕላይድ ዳታ አናሊሲስ የሚል አለ። በአጠቃላይ 3 ነው። አራት ፕሮግራም መረጠን ማለት ነው። እና እነዚህን 4 ፕሮግራሞች መርጠናል። እንደምታዩት እዚህ ጋር ማይ ሴሌክሽን ላይ 4 መጥቶልኛል። ወደዚህም ሳያቸው አራቱን ያመጣልኛል ማለት ነው። በጣም ጥሩነቱ ይሄኛው በጣም እንዳልኳችሁ በጣም ሲምፕል ነው። ዌብሳይቱን አጠቃቀሙ እያስረዳችሁ ባየሁት መሰረት። ስለዚህ አራቱን ከመረጥን በኋላ የመጀመሪያው ስቴፕ የሚሆነው አፕሊኬሽናችንን ከጀመርን በኋላ ፕራዮሪታይዝ ዩር ሴሌክሽን የሚል ነው። ፕራዮሪታይዝ ካደረግን በኋላ ሰብሚት እናደርጋለን። ከዛ ኮንፊርሜሽን ይመጣልናል። ዶክመንት የሚለው ጋር ደግሞ ገብተን ወደ ሰብሚሽን እንሄዳለን። እንቀጥል። ስታርት አፕሊኬሽን የሚለውን እንነካዋለን። አሁንም ድጋሚ እንድገባ ይጠይቀኛል ማለት ነው። አንድ ጊዜ እኔ ኢሜይል እና ፓስወርድ አስገብቼ እንገባለን።